ወይኔ የኔ ተወዳጅ ባል ውዴ ሁሉንም ነገር ተወጣ ነው። አሁን ከስር ተፈተናል። ምን እንዳመጣውኝ ተመልከት። ፊኛ ይዤ መጥቻለሁ፣ ኬክም ይዤ መጥቻለሁ። ተመልከተኝ፣ ፊኛውን ትንሽ አጣቴ ላይ ሁሉ አስሬዋለሁ። የፍቅር መገለጫ የተባሉትን በሙሉ ይዤ መጥቻለሁ። አሁን እነዚህ ፊኛዎችን ለሁለት ይዘን እንሳሳማለን። ኬኩንም አብረን እንገምጣለንና እንሳሳማለን። ፊኛው ሳለና ኬኩ የታለና? አረ ሄርሜላ ዛሬ በቃ በተለየ ነገር ነው የመጣችውና እያበደች ጨልላለች። ሰሞኑን አላገኘችውም ልጁን። ወዴት ሄደሽ ነበር? የጠፍተሽ ነበር? እንግዲህ ተናፍቀሽ ነበር። እንኳን ደህና መጣሽ ሄርሜ፣ የኔ ቆንጆ፣ የኔ ማር፣ የኔ ምርጥ። እንዲሁ ምን ልበልሽ፣ የምር ጠፍታ ነበረ ሰሞኑንና አሁን ደግሞ እሷ እኮ ማንንም አልሰማም፣ እኔ ምን አገባው በኔ ህይወት፣ ማንንም አይመለከተውም ብላ እንደፈለገች የሆነች ነው ማለት ነው። ሰው የፈለገውን ያውራ፣ እኔ ምን አገባኝ። ስለዚህ ማንንም ስለማይመለከተው እኔ እንደፈለኩኝ ሆናለሁ። እንግዲህ የሰው ባልቀምታ ነው ያለችው። አሁንም ቆይን የሚለው ነገር ቢኖር ማለት ነው እንዴት ያደረገው ነው እንትና አብርሽ ማለት ነው። ምን ሆኖ ነው በዚህ ልክ እንደዚህ አንዴ አንዷ ጋር አንዴ አንዱ የሆነ እቃ አደረጋቸው እኮ። በዚህ ልክ እንደዚህ መሆን አግባብ ነው? ነው ፈላ በዚህ ልክ ረጋ በል እንጂ ሰከን በል። ትላንትና ከዛች የሆነ ነበረ፣ ዛሬ ደግሞ ሌላ እንደ እቃ ምትቀያይራቸው። ቆይ አንተ ምን ስለሆንኩ ነው ይሄን ያክል ማለት ነው? አራቦ ይመችሽ ሄርሜላ፣ የምር ይመችሽ። በዚህ ቀጥ እኔ ዛሬ ምንም ነገር አልላትም። እውነትም ናፍቋት ነበረ። በዚህ 3 ቀን 4 ቀን አልተገናኙም ነበረ። እኔም የሰራሁኝ አልነበረም ባይዘው፣ ግን አልተገናኙም ነበረ። ቤተሰቦቼ ናፍቆት ነው እንደዚህ አንገበገባት፣ እንደዚህ አንጦለጠላት። እሱ ነው ጨረሰችው እኮ ጉንጩን። በዘንድሮ አመት ብቻ ከ100 በላይ አልተሳመን ብላችሁ ነው? አረ ይሰማል። ምን 100? አረ እኔ ብሆን አልቃለሁ። የምር ቤተሰብ አልቃለሁ እኔ እስካሁን ቢሆን እሱ ቢሆን ማለት ነው። እና በዚህ ልክ እንደዚህ መሆን ያብርሽ ነገር በጣም ነው የሚያስጠላው። ግን ሄርሜላ ይመችሽ፣ ወላሂ ይመችሽ። የምር እኔ ተመችቶኛል የዛሬው። ከፈለጋችሁ ተበሳጩብኝ ቤተሰቦች፣ እርር በሉ ከፈለጋችሁ። ግን እናንተ ማስከፋት አልፈልግም። ግን እሱ ፈልጎ ነው እንጂ ሄዶ እሱ አይደለችም ይሄንን ነገር ያደረገችው ያለችው አሁንም ቢሆን ማለት ነው። ስለዚህ ለዛ ስለሆነ በሷ መፍረድ አያስፈልግም። አሁን ላይ እሱ ነው እንደፈለገ እየሆነ ያለው። እሷን ትቶ ትላንትና ያ ሁላ ነገር እንትን እያሉ ያስተካክሉ የነበረው ዛሬ ደግሞ ከሷ ጋር ሄዶ እንደዚህ እየተንሸራሸረ እንደዚህ የሆነ ነው ያለው ማለት ነው። ስለዚህ በሷ ጋር መፍረድና በሷማ እንትን ማለት ከባድ ነው። ስለዚህ እስኪ ይሙቃት ዛሬ እንኳንም ደስ ይበላት። እኛ በደንብ አርገን እና ሞግሳት፣ ደስ ይበላት። ለዛሬ ብቻ እስካሁን የተቻናት ነው ያለ ነው። እስካሁን የተሰደበች እስካሁን ድረስ የሰው ትዳር አፈረስሽ ብላ ያናት ስለሆነ በቃ ይበቃታል ካሁን በኋላ።